ስራማ ይቅርታ እንዴ አምሻል ይቅርታ አልኩሽ አይደል እንዴ? እናቴ አንቺ ሞላለሽ ነሽ። ባይሆን ረፍዷል እንዴ? እንዴ ቁርስ አልበላሁም። ሳልበላ እንሂድ እባክሽ። አታዝጊኛው፣ ረፍዷል እንሂድ። እሺ ቁርስ ካልበላሁ የሆነ ነገር እነግርሻለሁ፣ ትሰሚኛለሽ? በፈጠረሽ በድጋሚ ህልማየው እንዳትይ። እንዴ ምን አለ ብትሰሚኝ? ቆይ እኔን ከአንቺ ውጭ ማን ይረዳኛል? እሱን ተይው። ቁርስ ለመብላት 2 ሰዓት ነው የሚወስድብሽ። ችግር የለውም፣ ዛሬ በ1 ሰዓት ለመጨረስ ሞክራለሁ። አይ ተይው፣ ያንቺ ተረት ብሰማ ይሻለኛል። አሁን እንሂድ። ሰራሁልሽ። ምን? አይ ወዲህ ነው፣ በቃ መጣሁ። እሺ አስካል 35 ብር እስካሁን አልከፈለችም። 2 ወር ሆናል። እሱ ኬክ ደግሞ ባዶ ነው። ኧረ እኔ ምን ላድርግ? በዚህ ሰፈር ተማረርኩኝ። ሌላ በልጡ 15 ብር አላት። ምኑን ሸጥኩት ታዲያ? ምኑን አተረፍኩት? ወይኔ ኪሳራ። እነዛ ልጆች ወጡ። አንዴ በስኳር አንዴ በዘይት አንዴ በሽንኩርት አንዴ በእንጀራ ደብተሩ ሞላ በዱቤ ብዛት የእኛ ስራችን ዱቤ መግባት ነው። ያብዬ ስራ ዱቤ መጻፍ ነው። መጻፍ ነው። መቀበልስ እቀበላለሁ። ጭራሽ ብላችሁ ደግሞ በግጥም መጣችሁ አይደለ? ጎሽ አልዘረፍ አልኳችሁ። አልዘረፍም። በጥራራ ፀሐይ ደግሞ ልትዘርፉኝ አልዘረፍም። ተው እንጂ አብዱሻ፣ እኔ መሰለ ግጥምና ዜማ ከየት እንደመጣ ብታውቅ እኮ ማለት ነው አይደለም በዱቤ በነጻ ትሰጠናል። በእርግጥ እውነት ነው። ከእሷ መካከል አንዲት የተመቸች ነገር አለች። በዱቤ ብዛት ደብተሩ ሞላ ምትለዋ በጣም ተመችታኛለች። እናንተ ግን አልተመቻችሁኝም። ውጡልኝማ፣ ከቻላችሁ ውጡልኝ። ካልቻልንስ? አንተ ለትንሽዬ ዱቤ ብለህ ነው። ከፈለክ ያለብን እንሰጣለን። አንተ ከኪስ 5 ብር ካወጣ እኔ ዱቤን በሙሉ ሰርዝልሃለሁ። እሙት። ከኔ ኪስ ካንተም ኪስ ካለ እኔ ቃሌን አላጥፍም፣ እሰርዛለሁ። አንተ እንደሌለን ስለሚያውቅ እንጂ 5000 ምናምን እኮ ነው ዳችን። ያንን ያክል የሚሰርዝልን መስሎ ነው። ይሄ ጠንቋይ ሰራልን። ለብድራችሁ የብርና ወርድሻ አንድ ቀን ያልፍልናል። ያኔ እናበድራለን። እናንተ እኮ ያልፍባችኋል እንጂ አያልፍላችሁም። ውጡ ተናገር ይሆናል። የምር ግን ማለት ነው ሳንደባበቅ ሳንሰካከስ ዛሬ ምን አይነት ህልም አየሽ? የህንድ ፊልም፣ የአሜሪካ ፊልም ነው ወይስ የቱርክ ፊልም? እስኪ ንገሪኝ በእናትሽ። እስኪ አንተ ተው አታስጨንቃት። ምን ሆነ ነው? ይልቅ ማማዬ ምን አየሽ? አንተ ተሽለክ ነው ተሻለ? ቆይ እናንተ ግን ያማችኋል እንዴ? ጤነኛ አይደላችሁ? አረ ጤነኛ ነን። ጤነኛ አይደለንም እንዴ? እንዲያውም ትናንትና ተመርምረን ጉንፋን፣ ሳል ምናምን ምንም የለባችሁም ተብለናል። አይደለም እንዴ? እኔ ጤነኛ ነኝ። እሱ ምን ያው ጤነኛ ነው ለማለት ይከብዳል። ጤነኛ ባይሆንም ግን ጤነኛ ነው። ሲተረጎም እባክህ ትርጉም የለውም። እሱን ተይውና እባክሽ ዛሬም ሰምተን በለው እንዴ። እሱንማ እኔ ሳቄ የለም እንዴ? እሺ አላዋቂ አዋቂ በል እስኪ ተናገር። ሲጀመር ይሄ ትርጓሜ አያስፈልገውም። ሲጀመር አንተ ከሽሮ ውጭ ምን በልተህ ታውቃለህና ነው? ኡፍ አሁንስ ላለቅስ ነው። የምር አታናዱኝ። እኔ እናት እኔ ላልቅስልሽ፣ እኔ ላምባልሽ የኔ እናት። እባክሽ እሱን ተይውና የምር ግን ዛሬ የቤት ስራ አልሰራንም። እኛ ግቢ ውስጥ ፎክተክን በል እስከዛ ጫር አድርጊያት። እምብያው እንዴ? እምብያው ደግሞ ምንድነው? እባክህ አልጽፍም የሚለው ቃል ሲቀናጣ ነው። አንተ አልጽፍም የሚለው ቃል ሲጀመር አይቀናጣም። ከተቀናጣ ደግሞ አልጼ ነው ሊሆን የሚችለው አይደለም እንዴ? እባክሽ እሱን ተይውና ጫር አድርጊያት። ጋይስ ለምስኪ አንዴ ለድንዶች ቁጥ አናረሰው። የምርሽን እኮ ነው። ለምን ያልዘፍንላቸው?
ጥንዱ ሲሄድ ዱባይ ሳታሽኒ ሲሳይ ቀናም በሰዎች ላይ ዛሬ ሳላይሽ አዲስ ነው ወይ እባክሽ ነይ ጥንዱ ሲሄድ ዱባይ ሳታሽኒ እናንተ ባትኖሩ የክላሱ ድባብ ይጠፋ ነበር። የምን ያስተጋጀው በቃሽ፣ ጸጥ በሉ። አንድ ክፍል ይገጠምላችኋል። ሁሌ በዚህ ማይገባላችሁ የግጥሜ ርዕስ ግጥም። ግጥሜን ለመርጠም ስፈልግ ግጥም አልገጥም አለኝ። ግጥም ምንም ይሁን ምንም ብቻ ይሁን ግጥም። አይ ግጥም ሲጀምር በሚሻል የተላገ ግጥም የሚመስል እቄሮች ቀይሩ እባክህ። ይህ እኮ ግጥም አይደለም። በቃ ጋይስ ይቀርለት አልተመቸው። እንግዲህ ታውቃላችሁ እኔ ለግጥም ያለኝን ፍቅር። የግጥሜ ርዕስ ያው ግጥም ነው። መልሶ ግጥም። አንቺ ደደብ ድነስ ፍቅር የማይገባሽ ቢገባሽ ይገባሽ፣ አልገባሽ የራስሽ ጉዳይ። አንተ ዛሬ ከማን መስጠታ ዲምን አይነት ነው እንግዲህ አስበሽዋል እንዴ? ያንቺ ውጤት እኮ ከዚህ ትምህርት ቤት አልፎ ሀገር እንደሚያስጠራ አትጠራጠሪ። እሺ አንቺም እኮ እንደኔ መሆን ትችያለሽ። ጠንክረሽ ተማሪ። እባክሽ የእኔን ነገር ተይው። አንዴ ፍቅር ጥሎኛል፣ መቼም አልነሳም። የማይቻል አስተሳሰብ እንጂ የማይችል ሰው የለም። አስተሳሰብሽን ቀይሪ፣ ከዛ ትቀየሪያለሽ። እባክሽ የእኔን ነገር ተይውና አስበሽዋል። አንቺ ግን ትልቅዬ መድረክ ላይ ቆመሽ ማለት ነው ማይክራፎንሽን ይዘሽ እዚህ ላደረሰኝ ፈጣሪ ከልብ አመሰግናለሁ ቲና። በመቀጠልም ውዷ እናቴና ውዷ እህቴ እዚህ ለመድረሴ በጣም ትልቅ ሚና ስላላችሁ ከልብ አመሰግናለሁ። በእርግጥ እዚህ ለመድረሴ በጣም ብዙ ውጣ ወረዶችን አሳልፌያለሁ። ስትይ እኔ እንባዬ ጠብ 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 እያለ ምናምን ብዬ አቅፌ ስስምሽ ጨረሽ በቃ። የኔንስ አንቺ ብለሽዋል። ቆይ አንቺ የት ለመድረስ ነው ሀሳብሽ? ችግር የለውም እባክሽ። አንቺ ለፍልሽ እንጂ አንቺ ጥለሽኝ ነበር። አትሳሳች። እኔና አንቺ ቤታችን እንጂ ህይወታችን አንድ አይደለም። እናም ችግር አለው? እኔ አንቺን ቤት እያጸዳሁ አብሬሽ እኖራለሁ። ኧረ እባክሽ ምኞትሽ እንኳን ትልቅ ይሆን ፈጣሪ የተመኘቱ ሁሉ ቢሰጠኝ ብለሽ አስቢ። ችግር የለውም በቃ ተው። አንተ ስትዘፍን እየራበኝ ማለት ትለኛለህ እንዴ? ይህ የሲኖ ሞተር የመሰለ ድምፅህን ይዘህ በልተው ዘፋኞችን አታሰድም። እኔስ ምን አደረግኩ? ጸጥ ልብሃለሁ። ተው። እኔ እንደሰማው ሌላ ሰው እንዳይሰማ መብረቅ እንዳታስመታኝ። እሱ ደግሞ ማን ነው? መብረቅ ነዋ። እና ማን አባቱ ነው አንተን የሚመታል? ኧረ ተው አታዝገኝ። ሲጀምር መብረቅ አይደለም ጋኔን አይመታህም። ጋኔን ደግሞ ምንድነው ልትለኝ ባልሆነ። አሃ አሁን መጣልኝ። ምንድነው? ተናገር። ደግሞ ጠፋብኝ። ይሄ ድምፅ እጅ። ቆይ አንተ ግን ከኔ ድምፅ ጋር ያለ ችግር ምንድነው? አንተ አይደለም ስትዘፍን ስታወራ ድምፅ ምን እንደሚመስል ታውቃለህ? ተናገር። የትምህርት ቤት ደውል እኮ ነው የሚመስለው። በቃ ጨረስ። እስከዚህ ነው አቅምሽ? በቃ ቀንታ ነው ሲጀመር። ቅናታ እኔ ባንተ ድምፅ ልቀና? ተው። ጥርሴ ሳመዱ ነው። አይኔን አታስቀው። ደፋር አንዳንዱ ልክ ነው፣ አንዳንዱ ደግሞ ተሳሳተ። ያየሽው ካላየሽው፣ ያላየሽው ደግሞ ካየሽው ዝብርቅቁና አውጣው። አላቅም። ህልም ነው ብዬ እንዳላልፈው የሚያደርገኝ ደግሞ እያንዳንዱ የማየውን ነገር ልረሳው አልችልም። በጣም ነው የከበደኝ። እኔም ግራ ገብቶኛል። አላቅም ምን ማድረግ እንዳለብኝ አላቅም። ግን በቃ ህልም ነው፣ አትጨነቂ። ህልም ነው የሚለኝማ መች አጣው እንዴ? እሺ ቆይ እኛ ምን ብለን እንጥራሽ? ጠንቋይ ነሽ? ህልመኛ ነሽ? ምንድን ነሽ? እስቲ ላንቺ የሚመችሽን ንገሪ። ምን ብለን እንጥራሽ? አላቅም። ለኔ የሚሰማኝ ነገር ቢኖርማ እኮ እናንተን ትብብር አልፈልግም ነበር። በቃ አትጨነቂ። ህልም ነው። የኔ ጀግና
አንቺ ማለት እኮ ከትምህርት ቤታችን አልፎ አገራችንን የምታስጠሪ ጎበዝና ድንቅ ተማሪ እኮ ነሽ። ቲቸር አንተ እኮ ጎኔ ካለ ምንም ነገር አይከብደኝም። እኔ ምን አደረግኩ ብለሽ ነው? ይልቁኑ በጥያቄ ታጨናንቅኛለሽ እንጂ። ያልገባኝ እኮ ነው የምጠይቀው። እናትሽ ደህና ናቸው? እግዚአብሔር ይመስገን። ምንም አትል። ያው ተንከባከቢያቸው። እንዳንቺ አይነት ጎበዝ ተማሪ ለዚህ ትምህርት ቤት አበርክተዋልና። አመሰግናለሁ። ያው የሆነ ነገር ሳልነግርሽ። ምን? ጎበዝ ተማሪ እንደሆንሽ ታውቂያለሽ። ያው የጎበዞች ጎበዝ መሆንሽን ደግሞ እስካሁን አልነገርኩሽ። የምር ቲቸር አንተ ትለያለህ። ይኸውልሽ ቆንጂት፣ ዛሬ ማለት ነው ያበደ ስራ ነው ያመጣሁት። ያ ሰፈር አብዱ የሚባል ሰው እያለ እሱን ሄደሽ ማስማመጥ ብቻ ነው የሚጠበቅ። አዎ አንቺ ፎክረክ ማለት ብቻ ይሸቀላል ነው እንጂ። ታዲያ ኒዳ ምንድን ነው የምትጠብቀው? ሄሎ እትዬ፣ ሰላም ነው ወይ? አለን ደህና አላው አለ። አይ ተው እንጂ አይ ክፈሏ። መጀመሪያ ያለውበትን ውዝፍ ሳይከፍሉ ነው እንደ ሌላ ብድር እኮ ይክፈሉ። አይ እኔ እኮ ባዶ ቀረው እኮ እኔ በእናንተ እኮ። አይ ይቅርታ፣ እኔ ማስቀየም አልፈልግም፣ ግን ይክፈሉ። እንደዛ ነው ነገሩ። ይቅርታ አብዱሻ ዛሬ ማሰብ ላይ ነሽ መሰለኝ። እንደከፈለ ሰው እንደዚህ አትበል። ምንድን ነው የምትለኝ? ዛሬ ዱቤው በሙሉ ይከፈላል ነው። እውነትህን ነው? የምሬን ነው። እስቲ አምጣው። ይከፈላል፣ ችግር የለውም። ይከፈላል። ይከፈላል። አብዬ ማማዬ እንዴት ነሽልኝ? ምን ልሆንልሽ? እነዚህ ላባራቸው እንዴ? ላባራቸው። ሂዱና አብራችሁ ናቸው እንዴ? ተወን፣ አስጠልተንሃል መሰለኝ። ሆናችሁ ነው። እኛ ለአንተ ብለን ከየትም ፈላልገን ብናመጣ ሄዱ ትለናለህ። ኑ ተጫዋቱ። ያው እንዴት ነው? ሰላም ነው እንባባል። እስቲ ምን ላድርግላችሁ? እስቲ ድሮ ምድሬን አውቀዋለሁ። ሰውና ፎቶ ይወጣልኝ። እንደዛ እንዳታስቡ። እስኪ ምን ላድርግላችሁ? እኔ እኮ ለእኔ ያላችሁ እኮ ቦታ ለየት ያለ እኮ ነው። አይ አብዱሻ፣ ዱቤውን ብቻ ሰረዝ አድርጋል። ሁሉንም ዱቤ፣ ይሄን ሁሉ ብር እንዴት አድርጌ እሰርዛለሁ? አይ በቃ ሰርተን እንከፍላለን። በቃኝ እንዴ እሷንማ አትወስዱብኝ እንዴ? ይሄ ይሰረዛል፣ ዱቤው ይሰረዛል። ግን ለአንቺ ብር አላወጣም፣ ብር አልሰጥሽም። አይ ችግር የለውም ማለት ይኸው ተሰርዟል። እናንተ ግን የስራችሁን ይስጣችሁ። እሷንም እንገናኛለን። እኔ እሰርዛለሁ። ምን እያልክ ነው? አይ ደስ ብሎኝ አታየኝም? ደስ ብሎኛል እኮ የኔ ፍቅር። እንዴት ነው የምታምረው! የጌታ ጥበብ በአንተ ነው የተገለጸ አይደለም? እኔ ነው? አዎ አንተን እኮ ነው አብዱዬ። አዎ ምን ላድርግልሽ? ምን ልሆንልሽ? 400 ብቻ ስጠኝ። የኔ እናት 400 ብር ብቻ ላንቺ? የለውም እኔ ቆንጆ እንዴት እንደምታምሪ። ይኸው እናትዋ። ውይ ልጀምር እንደ አይ በቂ ነው። ባይሆን ሻይ ቡና እያልን እንጠብቅሃለን እና ተከተለኝ። እሺ የኔ እናት እሺ፣ ፋ ብዬ እመጣለሁ። እሺ ቻው አብዱሻ። ወይ አፈጠጥሽው በሰላም አስበዋል። እኔ እናንተ ማለት ነው ትምህርታችን ጨርሰን ከዛ ደግሞ ተመርቀን አንተ ሽማግሌ ልከህ የኔ ቤተሰቦች እሺ ብለው ከዛ ትል ባለ ሰርግ ተደግሶ ተድረን ከዛ እኔ አርግዤልህ ልጆች ወልደን ልጆቻችን እኛን እያዩ ሲስቁ ምናምን አስበዋል። ወይኔ እስኪ በቃ እኔ በቃ ዝም ብዬ ስሰማሽ የወሬ ቋት አደረግሽኝ አይደል? በቃ ከዚህ ውጭ ሌላ ነገር አታወሪ? ሌላ ሀሳብ የለሽም እንዴ? ይሄ እኮ አሁን ባይሆን የሆነ ጊዜ መሆኑ አይቀርም። ምንመክረው ሁሌ ይሄን ነው የምታስቢው ማለት ነው? እና ሌላ ሀሳብ እንዴት ይኖረኛል? የኔ ሀሳብ እኮ አንተ እናንተ ብቻ ነህ።
እኔ አንተን ይጂ በሞት ጥላ ላይ እንኳን ብራምድ ምንም አይመስለኝም። ይሄን ያክል ተፈቃሪ ነኝ ማለት ነው? አንተ እንኳን ተፈቃሪ ሆኖ አይደለም እኔ ስለማፈቅር ነው። እሺ እኔ ተፈቃሪ። አይ ብዙ ሴቶች ስለሚያፈቅሩኝ። ሌሎች ሴቶች ማለት ከሌላ ሴቶች ጋር ታወራለህ ማለት ነው? እና እንዴት አላወራም? አንተ ልጅ ታሳብደኝ ነው እንዴ? አይ በቃ ስታናድ አናዳጅ። በቃ ባንተ እንደማልጨክን አውቀህ ነው አይደል እንደዚህ የምትሆነው? በቃ እንዴት ሻፍጨና ና ወሬ ነው። አንተ ሞጫፋ ላይ አይቻለሁ። ይትረገም ዘረኛ ማለት ነው ቲሽ እንቅፋት መታና ዘለል መጣን እንጂ አስበንበት እኮ አይደለም። ኧረ አታስጨንቀን። ስንጨነቅ ትንፋሽ ያጥረናል እንዴ? ደግሞ ከላይ ዱብ ስንል የዘለን መስሎ ነው እንዴ? ከሰማይ ወርደን እኮ ነው። እስኪ ሞት በለኝ። ከየትኛው ሰማይ? ከሰባተኛው ሰማይ ነው። ገና ሳትነቃይ በጭንቀት ልሞት ነው ጓደኛዬ። በቃ ደህና ሁን። ጫማዬን ግን እንዳትለብሰው ሞቷል ብለህ ከላይ ሁኛ ይሃለሁ። ዋ ኧረ አልለብሰውም። አንተ እንዲያውም ማስለቀሽ አደርገዋለሁ። በምን ይሻላችኋል? በዱላ ነው በድንጋይ ልግደላችሁ? ምን ሲጀመር በቦምብ አጥፋን። እንዲያውም በዱላ ከሆነ መጀመሪያ እኔን ግደለኝ፣ ካልሆነ ግን በፍርሃት ሞታለሁ። እስኪ አንተ አትርበትበት። ምን ነው ሲጀመር ቢመታ ነው እንጂ አይገለንም። በትሩን አይተዋል? ዙ 23 እኮ ነው የሚመስለው። ትመርጣላችሁ ወይስ በእኔ ምርጫ ይሆን? እንዴ ደግሞ ምርጫም አለው? በቃ በራሴ ላይ ልፍረት። በሶፍት ግደለ። በሽዋጥር ይሆንልን። ይሄ ሰውዬ ግራ ነው የሚሰው። በሶፍት ነው ያለው። በሶፍት ምን በሾበለን ካላችሁ ምን ይደረጋል? ይሄ ሰውዬ ግራ ነው የሚያወራው። አክ ከግራ ወደ ቀኝ ማወራ፣ ከቀኝ ወደ ግራ ማወራ ሰውዬው ያው ነው። ምን ወሰናችሁ? ይሻለናል። በቃ ግደለን እንጂ አንቺ ደግሞ ማነሽ? ሊሊ ይባላለሁ። እና እኔ ምን አገባኝ? አሁን እዚህ ምን ትሰሪያለሽ? በሰላም ነው? ተበሳጨሽ? ጭራሽ መሳደብ ጀመርሽ? አሁን ዞር ትያለሽ አትይም? ሲጀመር አልተሳደብኩም። ሲቀጥል ደግሞ ለምንድን ነው ዞር የምለው? የሰው ፍቅረኛ ጋር ምን ታደርጋለሽ? ቆይስ ምን ያደርግልሻል? እስኪ ተረጋጊ። ሁሌ ንዝን ጭቅጭቅ አይሰለችሽም? ጭራሽ አንተም ለሷ መደረብህ ነው? እሷን ስነካብህ አንጨረጨረ። ሲጀመር ለምን ከሷ ጋር ውለህ አታድርም? እኔ ምን አገባኝ? ለማንኛውም አትበሳጭ። አሜ ማለት የምወደው የክላሴ ልጅ ነው። የክላሴ ልጅ? ይቺ ጠጋ ነገር አላት አለች አያቴ። አሁን አናትሽን ሳልፈለክትልሽ ወደዛ ዞር በይ። እስኪ እናያለን። ማለት ልትመጪ ነው? ማን ተመቶ ማን ይቀራል? የባሰው መጣ። በጣም ተንጠራራሽ። አትንጠራሪ፣ አጋጭሻለሁ። እንዴ ሀሴት እንዴት ነሽ? ደህና ነኝ። ቼሪ እንዴት ነህ? ናለው ደህና ነኝ። ተጠፋፋን አይደል? አዎ ተጠፋፋን። የት ሄደህ ነው? ያው ትንሽ ለአንድ ሁለት ቀን ስራ እረፍት አውጥቼ ነበር። ኧረ እኔ ማስጠፋ ጊዜ ጨንቆኝ ነበር። አይ ደግሞ የሆነ ነገር ሰምቻለሁ። ምን? አይዞሽ አትደንግጪ። የአገሪቱን ስም እንዳስጠራሽ ያው እንግዲህ ጭንጭን ታሰምቻለሁ። እሺ በቃ ትሰሪ። እሺ ህልመኛዋ አንቺ የት ጠፍተሽ ነው? ህልመኛዋ ይቺ ነች እንዴ? እቺ እንኳን አታውቃትም እንዴ? እኔ ታውቃታለሁ። ይቅርታ መሄድ አለብኝ። ቆይ ወዴት ነው? ስማችን እንኳን ንገሪና። ምን አስባችሁ ነው? እኔ እናንተን ስሜት አውቃለሁ እንዴ? ሌላው ይቅር፣ እኛ እንደምታገኝ በህልምሽ ቀን አልታየሽም? በእናታችሁ ታውኝ። ዛሬ ግን ቀኑ እንዴት ነው የሚደብረው? በማርያም ቀላል ይደብራል። ሁለት ቀን የዋለ እኮ ነው የሚመስለው። እንዴት ነው ግን ላይፋችንን የምንገፋው ከዚህ በኋላ? ምን አውቃለሁ። ቆይ ግን ቁርስ በልተሃል? ከየት አግኝቼ አልበላሁም። ትናንትና እራትም እኮ አልበላህም። በጣም የሚገርመው
በቃ ላይፋችን እንደዚህ ሆኖ ይቅር። አይገርምም? የተመታ ደስ እንዴ ህልመኛዋ መጣች። ደግሞ አንተ ምን መጀመሪያ ነው እንዴ? እናንተ ደግሞ እዚህ ምን ትሰራላችሁ? የኔ ቆንጆ ነይ እዚች ጋር ገደም በያ ነይ። ለምንድን ነው የምተኛው? አይ እኔ ትንሽ ጋደም በይና ወደፊት ሀብታም ነው ደሃ ነው የሚሆነው እይልን በእናትሽ ነይ እስኪ ጋደም በይ። ቆይ እናንተ ግን ያማችኋል እንዴ? እኔ ፈልጌ ነው የማየው፣ እናንተ እንኳን አትረዱኝ። ይቅርታ እንደሱ አስበን እኮ አይደለም፣ ያው የወደፊቱን ለማወቅ ያክል ነው አይደለም እንዴ? እኔ የማየው ነገር ሁሉ እውነት አይደለም። ከማየው ላይ ተጨምሮና ተቀንሶ ነው የማየው። እናታችሁ አታናዱ። ከዚህ በኋላ ችግር የለውም። የዛሬን ብቻ እሺ በይንሽ። የምር በቃ አታናዱኝ፣ ተውኝ። ሲጀመር እኮ ስለእናንተ አይቻለሁ። ምን አየሽ? ድሃ እንደምትሆኑ ነዋ። የተለየ ካለን ብለን ነው እሱን ማናውቅ የለን። ይፈረዛ